ሰላም የተከበራችሁ የጎንደር ዩኒቨርሲቲ ተማሪዎች፣ አበባ አለሙ እባላለሁ የኢለርኒንግ ዳይሬክተር ሲሆን በዚህ ቪዲዮ ሰባቱን የኢለርኒንግ ስልጠና ኮርሶች ለመመዝገብ እና ስልጠናውን በተሳካ ሁኔታ ለማጠናቀቅ የሚያስችላችሁን ዝርዝር ሂደት እናያለን። በመጀመሪያ እያንዳንዱ ተማሪ የኢለርኒንግ ፖርታሉን ለመጠቀም ተቋማዊ ኢሜል ወይንም ኢንስቲትዩሽናል ኢሜል ያስፈልገዋል። እነዚህ ኢሜሎች አስቀድመን ለሁሉም ተማሪዎች አዘጋጅተናል። ኢሜሎቻችሁን በቀላሉ ለማግኘት የስልጠና ሂደቱን ፋሲሊቴት ለማድረግ እና ስለ ስልጠናው የተለያየ መረጃ የሚሰጣችሁን ድህረገጽ ያዘጋጀን ሲሆን ይህ ድህረገጽ አድራሻው 10.139.8.56 ነው። እዚህ ድህረገጽ ላይ በመግባት ተማሪዎች የተማሪ መታወቂያ ቁጥራቸውን ወይንም የ12ኛ ክፍል አድሚሽን ነምበራቸውን በማስገባት ኢንስቲትዩሽናል ኢሜላቸውን በቀላሉ ማግኘት ይችላሉ። እዚህ ጋር አንድ ትኩረት ሊደረግበት የሚገባው ነገር ሁሉም ተማሪዎች ሁሉንም ኮርሶች ከፋይናል ኤግዛም ወይንም ከማጠቃለያ ፈተና በፊት ማጠናቀቅና ሰርቲፊኬት ማግኘት ይጠበቅባቸዋል። አሁን እነዚህን ሂደቶች ደረጃ በደረጃ በተግባር እናያለን። ኮምፒውተራችሁ ላይ ማንኛውንም ዌብ ብራውዘር ክሮም፣ ኤጅ፣ ሞዚላ የፈለጋችሁትን ብራውዘር ከከፈታችሁ በኋላ አድሬስ ባር ላይ እኛ ዲዛይን ያደረግነውን ፖርታል እንጠቀማለን። 10.139.8.56 ይህ ፖርታል ጎንደር ዩኒቨርሲቲ ውስጥ ዲዛይን የተደረገ ፖርታል ሲሆን ስለ ስልጠና የተለያየ መረጃዎችን ከመስጠት በተጨማሪ ተማሪዎች አይዲ ነምበራቸውን ወይንም የ12ኛ ክፍል አድሚሽን ነምበራቸውን በማስገባት ኢንስቲትዩሽናል ኢሜል እንዲያገኙ ይረዳል። ለምሳሌ እዚህ አንድ ተማሪ አድሚሽን ነምበር ባስገባ በቀላሉ አድሚሽን ነምበሩን ካስገባ ሙሉ መረጃውን በዚህ መልኩ ያመጣለታል። ስለዚህ ተቋማዊ ወይም ኢንስቲትዩሽናል ኢሜሉ ይህ ነው። የኢንስቲትዩሽናል ኢሜሉ ዲፎልት ፓስወርድ ካፒታል ሌተር ኤስ አድርገን ስቱደንት 123 ነው። በተጨማሪ ደግሞ አድሚሽን ነምበር ካላወቅን ወይንም አይዲ ነምበራችን ካወቅን ደግሞ በቀላሉ አይዲ ነምበራችን በዚህ መልኩ በማስገባት ሙሉ መረጃችን ማግኘት እንችላለን። ስለዚህ ኦልተርኔቲቭሊ አይዲ ነምበር ያለው አይዲ ነምበር የማያውቅ ደግሞ አድሚሽን ነምበሩን በማስገባት ሙሉ መረጃውን በዚህ መልኩ ማግኘት የሚችልበት እና ተጨማሪ ስለ ስልጠናው መረጃ የሚያገኝበት ፖርታላችን ነው። ስለዚህ ዋንስ 10.139.8.56 ላይ ከገባን በኋላ አድሚሽን ነምበር አስገብተን ኢንስቲትዩሽናል ኢሜላችን ካገኘን ይህን ኢንስቲትዩሽናል ኢሜል በትክክል መዝግበን መያዝ አለብን። እንደዚህ ጋር ዲሞንስትሬት ለማድረግን ኮፒ አድርጌ ይዘዋለሁ። ስለዚህ ዋንስ ኮፒ አድርገን ከያዘን በኋላ ቀጥታ ወደ ዋናው ወደ ጎንደር ዩኒቨርሲቲ ኢለርኒንግ ፖርታል ገብተን ተመዝግበን ኮርሶችን አንድ ባንድ እንመዘገባቸዋለን። ስለዚህ ጋር የኢሜል እና ፖርታል አድራሻ የሚለውን ክሊክ በማድረግ ለርኒንግ ማኔጅመንት ሲስተም ውስጥ እንገባለን። የጎንደር ዩኒቨርሲቲ ኦፊሻል የሆነው ለርኒንግ ማኔጅመንት ሲስተም አድሬሱ ይህ ነው። https://courses.eog.edu.et ዋንስ 56 ላይ ገብተን ኢንስቲትዩሽናል ኢሜል ካገኘን በኋላ እዚህ ፖርታል ላይ ገብተን ኮርሶችን ከተመዘገብ ከዛ በኋላ ኮርሶችን ኤኒ ታይም ለመውሰድ በስልካችን ወይንም በላፕቶፓችን ይህንን አድሬስ እየገባን ነው የምንከተለው። ስለዚህ አዲስ ተመዝጋቢ ነኝ፣ ሬጅስተር የሚለውን ክሊክ አደርጋለሁ። አግሪ ቱ ዘ ተርም ኦፍ ሰርቪስ አግሪመንት ቲክ አድርገን ስታርትን ክሊክ እናደርጋለን። ኢንስቲትዩሽናል ኢሜል ይጠይቀናል። ኢንስቲትዩሽናል ኢሜላችን ኮፒ አድርጌ ስለያዝኩት ራይት ክሊክ አድርገን ፔስት እናደርጋለን። ሳይኒን አሁንም ኢንስቲትዩሽናል ኢሜል አስገቡ ይለናል። ኢንስቲትዩሽናል ኢሜላችን ራይት ክሊክ አድርገን ፔስት እናደርጋለን። ኔክስት ፓስወርድ ይጠይቀኛል። ዲፎልት ፓስወርዱ ስቱደንት 123 ነው። ደግመን በትክክል እናስገባለን ፓስወርዱን ስቱደንት 123። ስለዚህ ጋር ላይ ምንድነው ዲፎልት ፓስወርዱን አስገብተናል። ነገር ግን you must update your password ዲፎልት ፓስወርዱን ተጠቅመን ወደ ፖርታል መግባት ስለማንችል ፓስወርዳችን አፕዴት ማድረግ አለብን። ከረንት ፓስወርዳችን አሁን የገባንበት ፓስወርድ ነው which is student 123። ከዚህ ጋር ኒው ፓስወርድ እና ኮንፊርም ፓስወርድ የሚለው ላይ የራሳችን ፓስወርድ ማስገባት ይኖርብናል።
ፓስወርዳችን በትክክል ለማስገባት እነዚህን የፓስወርድ ህጎች መከተል አለብን። የመጀመሪያው ህግ ምንድን ነው የሚለው ፓስወርዳችን ርዝመቱ 8 እና ከዛ በላይ መሆን አለበት። ሩል ነምበር 2 ፓስወርዳችን ስማችን የአባታችን ስም ወይም የአያታችን ስም መያዝ የለበትም። ሩል ነምበር 3 ፓስወርዳችን በትንሹ አንድ ካፒታል፣ አንድ ስሞል ሌተር እና አንድ ቁጥር ሊኖረው ይገባል። ይህን ህግ ታሳቢ በማድረግ ለምሳሌ ይህኛው ፓስወርድ የመጀመሪያው ስህተት ነው፣ ምክንያቱም ካፒታል ሌተር እና ቁጥር የለውም። ሁለተኛው ስህተት ነው፣ ካፒታል እና ርዝመቱ 8 ቢሆንም ቁጥር የለውም። ሶስተኛው ሁሉን ነገር ያሟላ ቢሆንም እዚህ ጋር ስሜን ስለያዘ ስህተት ነው። አራተኛውን በምናይበት ሰዓት ግን ቴክስቶቹ ስሜ አይደሉም፣ ካፒታል ሌተር አለው፣ ቁጥር አለው። the same is true for fifth one also the same is true። አምስተኛውን በትክክል ፓስወርድ ህጉን የሚያሟላ ነው። ስለዚህ ፓስወርዳችሁ የአራትና የአምስትን አይነት ስታይል መከተል ይኖርበታል። ስለዚህ በዛ መሰረት ፓስወርዴን ህጉን ተከትዬ እቀይራለሁ። ስለዚህ ፓስወርዳችን በትክክል ከቀየርን ቀጥታ ወደ ጎንደር ዩኒቨርሲቲ ለርኒንግ ማኔጅመንት ሲስተም ያስገባናል። እዚህ ጋር እየተመዘገብን ያለ ነው በስልካችን ወይንም በራሳችን ላፕቶፕ ከሆነ ዩዘር ኔም እና ፓስወርዱን እንዲያስታውሰን የስ እንላለን። ነገር ግን በሌላ ኮምፒውተር ከሆነ ሴቭ እንዳያደርግብን ነው ማለት አለብን። አሁን ቀጥታ ወደ ጎንደር ዩኒቨርሲቲ ለርኒንግ ማኔጅመንት ሲስተም ይመዘግበናል ማለት ነው። ስለዚህ ዋንስ ከተመዘገብን በኋላ ቀጣይ ስቴፕ ነው እዚህ ጋር እንደምታዩት ችን ክሊክ ሳድርግ በትክክል ችሎት መልካሙ ፈንታን መዝግቦታል። ዋንስ ከተመዘገብን በኋላ የሚቀጥለው ኢምፖርታንት ስቴፕ ኮርሶችን እያንዳንዱ 7ቱን ኮርሶች መመዝገብ መቻል ይኖርብናል። ስለዚህ ኮርሶችን አንድ ባንድ እንመዘገባለን። ከመመዝገባችን በፊት ግን ስለ ኮርሶቹ ሊስት እነማን እንደሆኑ ማወቅ ይኖርብናል። እዚህ ጋር እንደምታዩት እነዚህ ከላይ የተዘረዘሩ 7 ኮርሶች ሁሉም ተማሪ መውሰድና ሰርቲፋይ መሆን ያለበት ኮርስ ነው። how to take course up to strategy for successful online learning። ላይ እንደምታዩቸው የመጀመሪያዎቹ 5 ኮርሶች የአንድ ሰዓት ኮርሶች ሲሆኑ ይሄኛው 6ኛው የ2 ሰዓት፣ 7ኛው ደግሞ የ4 ሰዓት ነው። ስለዚህ ሁሉንም ኮርስ ተመዝግበን እያንዳንዱን ኮርስ ዋን ኮርስ አት ታይም በመውሰድ ኮንተንቶችን አጠናቀን ሰርቲፋይ መሆን ይኖርብናል። እያንዳንዱ ኮርስ መጨረሻ ላይ 20 ጥያቄዎችን ያመጣልናል። እነዛን 20 ጥያቄዎች በትክክል በመስራት ከ80% በላይ ስናመጣ በስማችን የታተመ ሰርቲፊኬት ይሰጠናል። ሜቢ በመጀመሪያው ካልተሳካላችሁ ሁለተኛ እና ሶስተኛ ቻንስ ይሰጣችኋል። ስለዚህ ከ1 እስከ 7 ያሉ ኮርሶችን በኦርደር እንመዘገባለን። የተፈጥሮ ሳይንስ ተማሪዎች ከሆናችሁ ደግሞ በዚህ ሴሚስተር እየወሰዳችሁ ያላችሁት 2 ኮርሶች አሉ፣ ማትማቲክስ እና ኢመርጂንግ። የእነዚህ ኮርስ ሪሶርስ ማቴሪያል በሙሉ ፖርታል ላይ ስላለ ከነዚህ 7 ኮርሶች በተጨማሪ እነዚህን 2 ኮርስ በመመዝገብ አጠቃላይ ናቹራል ሳይንስ፣ ተፈጥሮ ሳይንስ 9 ኮርሶችን፣ ሶሻል ሳይንስ ደግሞ 7 ኮርሶችን መመዝገብ ይኖርብናል። ስለዚህ በዚህ ኦርደር ኦፕን ኢንሮልመንት ካታሎግ ላይ እንገባና እነዚህን ኮርሶች እንመዘገባለን። የመጀመሪያው ይሄ ነው። ኢንሮል፣ አይ ኮንፊርም፣ ባክ ቱ ፖርታል እያልን ሁሉንም ኮርሶች እንመዘገባለን። እዚህ ጋር ሊስት ያደረግናቸው 7ቱን ኢንሮል፣ አይ ኮንፊርም፣ ባክ ቱ ፖርታል እንደዚህ ያደረግን ሁሉንም ኮርሶች 7ቱን ኮርሶች እንመዘገባለን። ሌሎቹ ቀሪ ኮርሶች ያሉት ገጽ 2 ላይ ነው። ገጽ 2ን ክሊክ በማድረግ ሲካ ኢንሮል፣ አይ ኮንፊርም፣ ባክ ቱ ፖርታል፣ ኢንሮል፣ አይ ኮንፊርም፣ ባክ ቱ ፖርታል። ስለዚህ እዚህ ጋር ስንመጣ አጠቃላይ 7 ኮርሶች አሉ። እነዚህ 7 ኮርሶች ናቹራልም ሶሻል ሳይንስም ሁሉም ተማሪዎች መውሰድ ያለባቸው መሰረታዊ የኢለርኒንግ የስልጠና ኮርሶች ናቸው። ነገር ግን የተፈጥሮ ሳይንስ ተማሪዎች ከረንት ላይ የምትወስዷቸውን 2 ኮርሶች ለመጨመር ኦፕን ኢንሮልመንት ካታሎግ ላይ እንመጣና ገጽ 2 ላይ ታች መጠን ኢመርጂንግ ቴክኖሎጂ ሀብን እና ቤዚክ ማትማቲክስ ፎር ናቹራል ሳይንስ የሚለውን 2ቱን ኮርሶች በተጨማሪ እንመዘገባለን። እነዚህ 2 ኮርሶች ሰርቲፊኬሽን የላቸው፣ ነገር ግን ከረንትሊ ያለውን መማር ማስተማር ሳፖርት የሚያደርጉ ኮርሶች ናቸው። በዚህ መልኩ አጠቃላይ ኮርሱን ተመዝግቤ ጨርሻለሁ። ስለዚህ እዚህ ጋር መጠን ስንጨርስ ሎጋውት ብለን እንወጣለን። ከዚህ በኋላ ኮርሱን ለመቀጠል ለማንበብ ስንፈልግ ቀጥታ የሚጠበቅብን ስልካችን ላይ ወይም ኮምፒውተራችን ላይ ቀጥታ courses.uog.edu.et በመግባት ስለተመዘገብን ቀጥታ ሎጊን ብለን ዩዘርኔም እና ፓስወርዳችን አስገብተን እንቀጥላለን።
ምናልባት ምዝገባ ላይ አይዲያችሁን በትክክል አስገብታችሁ ስቱደንት ኖ ፋውንድ ወይንም ፓስወርድ ከረሳችሁ አንዳንድ ችግሮች ሳፖርት ከፈለጋችሁ እዚች ጋር ክሊክ በማድረግ ሙሉ ስማችሁን እና አይዲ ነንበራችሁን ወይንም የአድሚሽን ነንበራችሁን በመላክ ሳፖርት ማግኘት ትችላላችሁ። ይህ የቴሌግራም ግሩፓችን ነው። ምናልባት ይሄ ማይታያችሁ ወይንም አይሰራላችሁ ከሆነ ደግሞ የቴሌግራም ግሩፕ ዩዘር ኔሙ @ኢሺ አበበ አለሙ ወይንም ስልክ ቁጥር 0918777891 መጠቀም ትችላላችሁ። አመሰግናለሁ።